ቴዲን አፍሮን አብረው አስረውታል ነው እያልኩ። መጀመሪያ ወደ ዮኒ ማኛ መረጃ ከመሄዳችን በፊት እናንት የቴዲ አፍሮ ደጋፊዎች አይደለንም ኦር ቴዲ አፍሮ አይመቸንም የምትሉ ሰዎች ቪዲዮ አለኝ ለእናንተ። ይህንን ቪዲዮ ተጋብዙልኝና ስለ ዮኒ ማኛ ያለውን እርግጠኛነት ደግሞ የምታውቁ ሰዎች ካላችሁ ኮሜንት ላይ አሳውቁን ፕሊዝ። እኔም ፎሎወሮቼንም ማያውቁ የቴዲ አፍሮ ደጋፊዎችን እንዲያውቁ አድርጉልኝ። ቴዲ አፍሮ አይመቸንም የምትሉ ሰዎች ለምንድን ነው ታዲያ እጢ የምትሆኑት? በቃ ለሚመቸን ተውልና። እርግጥ ቴዲ አፍሮ አያት ለጣሊያን እንቁላል ሲቀቅል ከነበረ ሙዚቃው አይመችም። አያት ለጣሊያን አንጋች ከነበረ ቴዲ አፍሮ አይመችም። ድርቡሽ ኢትዮጵያን ስትወር መንገድ እየመራ የኢትዮጵያን ጀግኖች ያስጨረስክ ከሆንክ ቴዲ አፍሮ አይመችም። ሶማሌ ኢትዮጵያን ስትወር ከሶማሌ ጋር ወግነ ለሶማሌ አንጋች ፋኖሽ ያዥ ሆነ ኢትዮጵያን የወጋ ከሆነ ቴዲ አፍሮ አይመችም። ታዲያኛ ምን እንርዳ? ቴዲ አፍሮ የኔን አይወክልም፣ የኔን ሃይማኖት እንትን አይልም፣ የኔን ብሔር አይጠቅስም ምናምን ብላችሁ የምትንዘባዘቡ ሰዎች አላችሁ። ቴዲ አፍሮ ያለፈችዋን ኢትዮጵያ የምናይበት መነጽር ነው። የነበርክ ከነበር ሳትጠራ አታልፍ፣ ያልነበርክ ካልሆንክ በቀር። ስለዚህ አትንጫጩ፣ እጅ ትላላችሁ። ከብልጽግና አክቲቪስቶች ከብልጽግና ገረዶች በላይ እዚህ ሶሻል ሚዲያ ላይ ተወዝፋችሁ እኔን አይወከኮች ታስቁኛላችሁ። ለሚመቸን በቃ ተውልን። እውነት ነው። ሰው ወደ ዮኒ ማኛ መረጃ ከማለፋችን በፊት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክም አድርጉ። ኮሜንትም እንዳትረሱ፣ ያላችሁ መረጃ ያሳውቁልኝ። እናመሰግናለን። ወደ ቪዲዮ። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። በአሁኑ ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ እሰራለሁ። ዛሬ ማድረግ ያለብን የእኔ ሶሉሽን ልንገርህ። እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ እሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ እሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they're threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይሄን መንግስት ድምጥማጡን ነው የምናጠፋው።